ሰላምታዬ በያላችሁበት ድረሳችሁ ውድ የዜና አርሰናል ቻናል ተከታታዮቼ የዜና አርሰናል የፕሮግራም ሰዓት ተጀምሯል። ውድ አድማጮቼ በዚህ ፕሮግራማችን ላይ በሚኖረን የአብሮነት ቆይታ በዛሬው ዕለት ምሽቱን የሚደረገውን የስፖርቲንግ ሊዝበንና የአርሰናልን ጨዋታ ቅድመ ጨዋታ ዳሰሳ ወደ እናንተ የማደርስ ይሆናል። እስከ መጨረሻው ድረስ የአብሮነት ቆይታችሁ ከኔ ጋር እንዲሆን ጋብዛችኋለሁ። ይህ ቻናል አዲስ ነውና አርሰናል ላይ ደግሞ ፎከስ አድርጎ መረጃዎችን፣ ቅድመ ጨዋታ ትንታኔዎችን፣ ድህረ ጨዋታ ፕሮግራሞችን የሚሰራ ቻናል ነውና ሰብስክራይብ አድርጋችሁ እንድትከታተሉ እየጋበዝኩኝ ወደ ፕሮግራም ይሄዳለሁ። ቪዲዮ ላይክ አድርጉት ለሌሎችም እንዲደርስ። በዛሬው ዕለት ምሽት አርሰናል ከምሽቱ 4 ሰዓት ጀምሮ የቻምፒየንስ ሊግ ጨዋታውን የሚያከናውን ይሆናል። ተጠባቂ የቻምፒየንስ ሊግ ጨዋታ ነው። የሩብ ፍጻሜ የመጀመሪያ ዙር ጨዋታው የሚከናወነው በስፖርቲንግ ሊዝበን ሜዳ በፖርቹጋል ነው የሚሆነው። ተጠባቂ ነው። 2 ጨዋታዎች ናቸው በዛሬው ዕለት የሚከናወኑት። ሪያል ማድሪድ ከባየር ሙኒክ፣ ስፖርቲንግ ሊዝበን ከአርሰናል፣ ነገ ደግሞ ፒኤስጂ ከሊቨርፑል፣ ባርሰሎና ከአትሌቲኮ ማድሪድ ጋር ይገናኛሉ። የባርሰሎናና የአትሌቲኮ አሸናፊ ከአርሰናል ጋር ነው በቀጣይ የሚጫወተው። ይህንን 2 የደርሶ መልስ ጨዋታ ማሸነፍ የሚችለው ቡድን ለአርሰናል ትርጉሙ ብዙ የሆነ ጨዋታ ነው ማለት እንችላለን። አርሰናል አሁን 8ቱ ቡድን ውስጥ ገብቷል። ከ8ቱ ቡድኖች መካከል አንደኛው ነው እና በቀጣይ ደግሞ 4 ውስጥ ለመግባት ግማሽ ፍጻሜ ውስጥ ለመግባት ነው ይህንን ጨዋታ የሚያከናውነው። ስለዚህ ትርጉሙ ቀላል የሚባል አይደለም። እስከዛሬ ድረስ በቻምፒየንስ ሊግ የዋንጫ ባለቤት ሆነ አያውቅም። ከዚህ በፊት የቀረበባቸው ጊዜዎች ነበሩ፣ ለፍጻሜ የደረሰባቸው ወቅቶች ነበሩ። ግን ያ ራሱ አመታት ተቆጥረዋል። ከቻምፒየንስ ሊጉ ዋንጫ አይደለም ፍጻሜ እንኳን ከራቀ አርሰናል አመታት ተቆጥሯል እና የምን ጊዜውም ደግሞ ለቻምፒየንስ ሊግ የቀረበ ለቻምፒየንስ ሊግ እየታጨ ያለ ቡድን ደግሞ ከቅርብ አመታት ወዲህ እየተሰራ ያለው የአርቴታ ቡድን ነው። በተለይ ያለፈው አመትና ይሄኛው አመት አርሰናል በቻምፒየንስ ሊጉ ለዋንጫ እየታጩ ከሚገኙ ቡድኖች መካከል አንደኛው ነው። በጣም which is a good thing፣ በጣም ጥሩ ነገር ማለት ነው። በአርሰናል ቤት ውስጥ ላለፉት አመታት አርቴታ እየገነባ ያለው ነገር ምን እንደሆነ በውጤት እየተመለከት ነው እንገኛለን። አሁን ግን ዋንጫዎችን አምጥቶ ደግሞ ማሳየት ይጠበቅበታል። ለዛ ከሚያበቃው አንደኛው እድል መሃል ይህ የቻምፒየንስ ሊግ ዋንጫ ነው። ሊጉ የውድድር ዘመኑ የ25-26 የውድድር ዘመን ሲጀመር በራሱ አርሰናል ይፎካከራል ተብሎ ሲጠበቅ የነበረው በፕሪሚየር ሊግ በቻምፒየንስ ሊግ ላይ ከፍተኛ ተፎካካሪ ሆኖ ይቀርባል ተብሎ ነበረ ሲታጭ የነበረው። በዛ ላይ እስካሁን ድረስ ጥሩ ጉዞ እያደረገ ይገኛል፣ በፕሪሚየር ሊጉም በቻምፒየንስ ሊጉ። የዛሬው ጨዋታ ግን ውድ አድማጮች ወሳኝ ነው፣ በጣም ወሳኝ ነው። ምክንያቱም ያለፉትን 2 ጨዋታዎች ከሀገራት እረፍት በፊት የነበረውን ተሸንፏል፣ ከሀገራት እረፍት በኋላ የነበረውን ተሸንፏል። በ2 ሳምንት ውስጥ ከ2 ውድድሮች አርሰናል 4 ዋንጫ ለማሸነፍ ነበር በዚህ የውድድር ዘመን እየተጫወተ ነው እየተባለ እየተነገረ የነበረው። በሚዲያዎች ሲሄድ የነበረው ወይ ደግሞ ሲነገር የነበረው ናሬቲቭ አርሰናል ለ2 ዋንጫዎች እየተፎካከረ ነው የሚል ናሬቲቭ ነው። ስለዚህ ከነዛ ከ4 ዋንጫዎች መካከል ከ2ቱ የተሰናበተው በዚህ በ2 ሳምንት ውስጥ ነው። ስለዚህ ከከፍተኛ ጫና ጋር ነው ይህንን ጨዋታ ወደ ፖርቹጋል ሄዶ ደግሞ የሚጫወተው። በሜዳው ቢሆን ወደ ሜዳው ቢመለስ የተሻለ ነበር። ያለፉትን 2 ጨዋታዎችም የተጫወተው በሜዳው አልነበረም። አንደኛውን የተጫወተው ያለፉትን 2 ጨዋታዎችም የተጫወተው በሜዳው አይደለም። አንደኛውን የተጫወተው በዌምብሌ ነው፣ ሌላኛውን ደግሞ በሴንት ሜሪ ሳውዛምፕተን ማለት ነው። ከሁለቱም ውድድሮች አንደኛው ከሁለቱም ዋንጫዎች ማለት ሁለቱንም ዋንጫዎች ሲያጣ፣ አንደኛው ከውድድር ሲሰናበት፣ አንደኛው ደግሞ ዋንጫውን ሲያጣ ዌምብሌ ላይ ነው። ከውድድር ሲሰናበት ደግሞ ሴንት ሜሪ ላይ ነው። ቀጥሎ ስፖርቲንግ ሊዝበን ሜዳ ላይ ነው የሚጫወተው። ስለዚህ ወደ ሜዳው እንኳን አይመለስም። በነገራችን ላይ ይሄ ይቀጥላል። አሁን በፕሪሚየር ሊጉም ደግሞ ከዚህ ጨዋታ በኋላ ደግሞ በፕሪሚየር ሊጉም ደግሞ ሲቲን ሲገጥም እንደዚሁ በተመሳሳይ ኢቲሃድ ላይ ነው።
ስለዚህ እጅግ በጣም ወሳኝ የሚባል ጨዋታ ነው። እንደምታውቁት ይሄ ጨዋታ የቻምፒየንስ ሊግ ነው፣ እርግጥ ነው። አዎ፣ ግን ኢምፓክቱ ወደ ፕሪሚየር ሊጉም ላይ ሊሄድ ይችላል። ስለዚህ አርሰናል ይህንን ጨዋታ ማሸነፍ የሚጠበቅበት ቀጣይ ስፖርቲንግ ሊዝበንን በሜዳው ሲገጥም አሸንፎ ወደ ግማሽ ፍጻሜው ማለፉን ለማረጋገጥ ብቻም አይደለም፣ በቀጣይ በፕሪሚየር ሊጉ ለሚያደርገውም የሲቲም ጨዋታ ነው። እንደሚታወቀው ሲቲ አንድ ተስተካካይ ጨዋታ አለው፣ አንድ ቀሪ ጨዋታ ይቀረዋል። አርሰናል ላይ አድቫንቴጅ ወሰደ ማለት ለሲቲ እጅግ በጣም ትልቅ ውጤት ነው። በድጋሚ ዋንጫውን የማሸነፍ ተስፋውን ድጋሚ ያለመልምለታል። ስለዚህ በኢትሃድ በሚደረገው ጨዋታ ላይ አርሰናል ከዛ ጨዋታ ውጤት የሚፈልግ ከሆነ በዚህም ጨዋታ ላይ ድል ማድረግ ይጠበቅበታል። ያንን ያልኩበት ምክንያት ምንድነው? ተከታታይ ጨዋታዎችን ነጥብ መጣልና ነጥብ ማጣት ምን ያህል እንደሚጎዳ ከአርሰናል በላይ የሚረዳው ያለ ክለብ ስለሌለ ነው። አርሰናል ባለፉት ዓመታት ዋንጫ ባጣባቸው፣ በተለይ ለዋንጫ ቀርቦ ዋንጫ ባጣባቸው ጊዜያት ልክ በጣት የሚቆጠሩ ጨዋታዎች ሲቀሩ በሚኖሩ የአቋም መዋዠቆች እንደሆነ ይታወቃል። ግልጽ ነው። ልክ እንደ እርግማን ነው እየተነሳበት የሚገኘው አርሰናል ላይ። ያለፉት ተከታታይ ዓመታት እንደዛ አይነት ነገሮችን፣ ባህሪዎችን አርሰናል ቡድኑ ላይ ተመልክተናል። እነዚህ ነገሮች ደግሞ የሚቀረፉት ዋንጫዎችን በማሸነፍ ነው። ለዛ ነው አርሰናል በዚህ የውድድር ዘመን ዋንጫውን ለማሸነፍ ውድድር ዓመቱን ሲጀምር ዋነኛ ትኩረቱ የነበረው ቻምፒየንስ ሊግ እና ፕሪሚየር ሊግ ቢሆንም ግን ደግሞ በመሀል ላይ የመጡት የጥሎ ማለፍ ውድድሮች ልክ ከአረባው ካፕና ኤፍኤ ካፕ አይነት ውድድሮችን ማሸነፉ የሚጠቅመው ለዚህ ነው። አንድ ቡድን የአሸናፊነትን ስነ ልቦና መገንባት የሚችለው ብቸኛው መንገድ ዋንጫን በማሸነፍ ብቻ ነው። ደርሶ መሸነፍ፣ ደርሶ መቆም፣ ደርሶ ነጥብ መጣል በተከታታይ እንደዚህ አይነት ባህሪዎች የሚገለጡትና የሚታዩት አንደኛው ዋንጫ ይሄ በቅርብ ዓመታት ውስጥ ዋንጫ የማሸነፍ ታሪክ ስለሌላቸው ነው። አሁን አርሰናል በቅርብ ዓመታት ውስጥ ዋንጫ አላሸነፈም። ለመጨረሻ ጊዜ ዋንጫ ያሸነፉት ተጫዋቾች ሪታይር አድርገው በተለያዩ ቦታዎች ላይ ነው የሚገኙት፣ በተለያዩ የሥራ ዘርፎች ላይ። አንዳንዶች እግር ኳስ ላይ አሉ፣ አንዳንዶች እግር ኳስ ላይ ጭራሽ የሉም። 20 ዓመታት አልፈዋል፣ 2 10 ዓመታት አልፈዋል። ስለዚህ ያ የማሸነፍ ይሄ ዋንጫን የማሸነፍ ሜንታሊቲ እንደ አዲስ ነው እየተገነባ የሚገኘው እና ያንን ለመገንባት ደግሞ ዋንጫዎችን በተከታታይ ማሸነፍና የተገኙትን ዋንጫዎችን ማሸነፍ የሚሰጠው ጥቅም ይሄ ነው። አንደኛው ዋንጫን ማሸነፍ ቡድኑ ይችላል የሚል ማረጋገጫ ይሰጣል። ስለዚህ በጣም ትልቅ የስነ ልቦና ስንቅ ነው የሚሆነው ዋንጫዎችን ማሸነፍ መቻል፣ አንድ ቡድን አብሮ ማሸነፍ መቻሉ፣ በጫና ውስጥ ማለፍ እንዴት እንደሆነ ወይንም ደግሞ በጫና ውስጥ ለማለፍ ምን ማድረግ እንዳለበት በዛ ውስጥ ነው የሚማረው። ዋንጫን በማሸነፍ ውስጥ ልክ እንደ ፍጻሜ ያሉ በጣም ከፍተኛ ኢንቴንሲቲ ያላቸውን ጨዋታዎችን ማሸነፍ ለዛ እጩ ያደርጋል እና አርሰናል ያንን አለመቻሉም ያንን አለማድረጉም እየጎዳው ተመልክተናል። ስለዚህ የተከታታይ ሞመንተሙን ቢውልድ ለማድረግ ተከታታይ ጨዋታዎችን ከዚህ በኋላ የሚኖሩትን ለማሸነፍ ሞመንተሙን ቢውልድ ለማድረግ የስፖርቲንግ ሊዝበን ጨዋታ ወሳኝ ነው እና አርቴታ በስነ ልቦና ላይ በጣም በከፍተኛ ሁኔታ መስራት ይጠበቅበታል። ከዚህ በኋላ በሚኖሩ ጨዋታዎች ላይ ተጫዋቾች አንድ ላይ ስቲክ እንዲያደርጉ፣ እንዲያምኑ፣ ስቲክ እንዲያደርጉ ዋንጫውን ማሸነፍ እንደሚችሉ በፕሪሚየር ሊጉም ሆነ በቻምፒየንስ ሊግ ማለት ነው። ከሜዳ ላይ ተግባሮች ባልተናነሰ ወይንም ደግሞ ከሜዳ ላይ ካሉ አቋሞች ባልተናነሰ
የስነ ልቦና ጥንካሬ ወሳኝ ነው፣ ዋነኛው ነገር ነው እንደውም ለማለት እንችላለን። ይሄ ነው ያለው እና እነዚህን ተከታታይ ጨዋታዎች ላይ ድል ለማድረግ አንደኛው ሞመንተሙ ቢውልድ ለማድረግ ዛሬ መጀመር ይኖርበታል። አርቴታም ደግሞ በሜዳ ላይ በተለይ በታክቲካል አቀራረቡ፣ በጨዋታ አቀራረቡ ስታይሉ እስከዛሬ ድረስ የሰራቸውን ስህተቶች መቅረፍ ይኖርበታል። እስከዛሬ ድረስ በተለይ በትልቅ ጨዋታዎች ላይ ውጤቶች እንዳያገኝ ያደረጉት ያው ተደጋግመው ስለሚባሉ ደጋግሞ ማንሳቱ ስለማያስፈልግ ነው እና በዛ ላይ ጠንካራ መሆን ይጠበቅበታል። የኔ ምልከታ ከዚህም አንጻር ነው። ከቻምፒየንስ ሊጉ ብቻ አይደለም፣ ከቻምፒየንስ ሊጉ አንጻር ብቻ አይደለም፣ ከፕሪሚየር ሊጉ አንጻር ትልቅ መሰረታዊ የሚባል ጨዋታ ነው። ስፖርቲንግ ሊዝበን ያለፉትን 3 ጨዋታዎች በተከታታይ ማሸነፍ የቻለ ቡድን ነው። ጥሩ የሚባል የአቋም ላይ የሚገኝ ቡድን ነው። በቻምፒየንስ ሊጉም ቢሆን 7ኛ ደረጃን ይዞ ነው በነገራችን ላይ የጨረሰው። በቀጥታ ካለፉ ቡድኖች መካከል ነው ስፖርቲንግ ሊዝበን። በፕሌይኦፍ አይደለም ስፖርቲንግ ሊዝበን ወደ ቻምፒየንስ ሊጉ የተቀላቀለው፣ ጥሎ ማለፉን የተቀላቀለው። በቀጥታ 7ኛ ደረጃ 16 ነጥቦችን ይዞ የጨረሰ ቡድን ነው እና በሊጉም ቢሆን በሊጋ ፖርቱጋልም ቢሆን 68 ነጥቦችን ይዞ ቀሪ አንድ ጨዋታ እያለው ከመሪው ፖርቶ በ5 ነጥቦች ዝቅ ብሎ የሚገኝ ቡድን ነው እና ሊናቅ የማይገባ ጨዋታ ነው። ይህ ጨዋታ በጣም ከባድ ጨዋታ ነው። በሜዳው መሆኑ ደግሞ የበለጠ ያከብዳል፣ ቅድም እንዳልኩት ማለት ነው። ስለዚህ በዚህ ጨዋታ ላይ ድል ማድረግ ወሳኝነቱ እንዳልኩት ነው፣ ብዙ ጥቅም ይኖረዋል። ከፕሪሚየር ሊጉ ከቻምፒየንስ ሊጉ የሩብ ፍጻሜን ሴኪዩር ከማድረግም በላይ ጥቅሞች ይኖሩታል የሚል ምልከታ ነው ያለኝ። ውድ አድማጮች ካልኳችሁ ነጥቦች በተጨማሪ ደግሞ እነማን ጨዋታው ላይ ይኖራሉ የሚለውም ደግሞ ወሳኝ ነው። ምክንያቱም በቅርብ ጊዜያት ውስጥ ጉዳቶች እንደነበሩ ይታወቃል በቡድን ውስጥ እና ከዛ ውስጥ እነማን ይገኛሉ በጨዋታ ላይ የሚለውን በትናንትናው ዕለት ሚኬል አርቴታ ከሚዲያዎች ጋር በነበረው ቆይታ ገልጿል፣ ይፋ አድርጓል፣ አሳውቋል። ስለዚህ እሱንም ማወቁ በጣም መልካም ይመስለኛል። እሱንም ወደ እናንተ ማድረሱ የመጀመሪያው ነገር ቡካዮ ሳካ በጨዋታው ላይ አይኖርም። በተመሳሳይ ዩሪየን ቲምበርም በጨዋታው ላይ እንደማይኖር ነው የተገለጸው። የሁለቱ አለመኖር ጉዳቱ ምንም ጥያቄ የለውም። በተለይ ደግሞ ከሜዳ ውጭ በሚደረግ ጨዋታ ነው። የቻምፒየንስ ሊግ ኳርተር ፋይናል ሩብ ፍጻሜ ነው። ያለ እነሱ መጫወቱ ጉዳት የሆነ ክፍተት እንደሚኖረው ምንም ጥያቄ የለውም። ነገር ግን ያለው ቡድን አሁን ላይ ያለው ቡድን ያንን በጥሩ የስነ ልቦና ደረጃ ላይ በጥሩ የአካል ብቃት ደረጃ ላይ ካሉ ተጫዋቾቻችን ያንን ነገር ለመሸፈን የሚችል ቡድን እንዳለን ግን እርግጠኛ ነኝ በዚህ ጨዋታ ላይ። ከዛ ባለፈ በጨዋታ ላይ ደግሞ በጉዳት ላይ የነበሩ እነማን ይገኛሉ የሚለው ደግሞ ዴክላን ራይስ፣ ጋብሪኤል ማካሌሽ እንዲሁም ደግሞ ሊዮንድሮ ትሮሳርድ በጨዋታው ላይ እንደሚኖሩ ተነግሯል። ከዛ ባለፈ በስፖርቲንግ ሊዝበን በኩል እነማንን እንጠብቅ የሚለውን ነገር በተወሰነ ለመግለጽ ያክል የመጀመሪያው በተለይ ደግሞ በአርሰናል ጨዋታ ላይ አንዳች ነገር ስፖርቲንግ ሊዝበን መፍጠር ከቻለ ሊፈጥሩለት ከሚችሉ ተጫዋች መካከል በቀዳሚ ደረጃ ላይ ልናስቀምጠው ከምንችለው ተጫዋች መካከል ሉዊስ ሱዋሬዝ አንደኛው ነው። እንግዲህ ይህ ተጫዋች በዚህ የዝውውር መስኮት የመጣ ተጫዋች ነው። በዚህኛው የ2025-26 የውድድር ዘመን የመጣበትም ደግሞ ምክንያት የቪክቶር ዮኬሬሽን ቦታ ለመሸፈን ነው። ከዩዲ አልሜረ ከተሰኘው የስፔን ቡድን የመጣ ተጫዋች ነው። በዚህ የውድድር ዘመን ከፍተኛ ግብ አስቆጣሪ እሱ ነው። ሉዊስ ሱዋሬዝ 33 ግቦችን ማስቆጠር ችሏል እና በደንብ በሚባል ደረጃ የቪክቶር ዮኬሬሽን ቦታ እየሸፈነ ነው የሚገኝ። ከዛ ባለፈ በመሃል ሜዳ ላይ ደግሞ ፍራንሲስኮ ትራንካው እሱንም
ኤክስፔክት ልናደርገው እንችላለን። በጣም ድንቅ ፕሌይ ሜከር ነው እያሉ ያመጉሱታል። በተመሳሳይ ሉዊስ ሱዋሬዝም እንደዚሁ አሲስት በማድረግም በኩል ደግሞ የዋዛ የሚባል ተጫዋች አይደለም። በአጠቃላይ በጥቅሉ 40 ግቦች ላይ ቀጥተኛ የሆነ ተሳትፎ ያለው ተጫዋች ነው ይህ ተጫዋች እና በዛሬው ጨዋታ ላይ በዛው በፖርቹጋል በሚደረገው የዛሬው ጨዋታ ላይ ልንጠብቃቸው ከምንችላቸው የስፖርቲንግ ሊዝበን ተጫዋቾች መካከል አንድ ነገር ሊፈጥሩ ይችላሉ ብለን ልንገምት ከምንችላቸው ተጫዋቾች መካከል አንደኛው ይህ ተጫዋች እንደሆነ ለመናገር እወዳለሁ። እናም ይህንን እንድትይዙልኝ ነው ውድ አድማጮች። እንግዲህ እናንተም በዚህ ጉዳይ ላይ ያላችሁን ሀሳብ ምልከታችሁን ኮሜንት ላይ ብታስቀምጡልኝ እጅግ በጣም ደስ ይለኛል። ጨዋታውን ግምታችሁን አስቀምጡ። እናም ደግሞ ባነሳኋቸውም ሀሳቦች ላይም ደግሞ ምን አይነት ምልከታስ እናንተ አላችሁ የሚለውንም ብታጋሩኝ እጅግ በጣም ነው ደስ የሚለኝ ውድ አድማጮች። ስለነበረን የአብሮነት ቆይታ ግን ምስጋናዬ ከልብ ነው። ለጊዜው ለዚህ ሰዓት ያዘጋጀሁት የመረጃ ሰዓት ይህንን ይመስል ነበረ። ስለነበረን የአብሮነት ቆይታ ምስጋናዬ ከልብ ነው። በቀጣዮቹ የመረጃ ሰዓቶች ላይ እግዚአብሔር ፈቅዶ እስከምንገናኝ ድረስ ሰላም።